ለካ ሰውና ሰው ማጋጨት ማባላት ማጣላት እንደዚህ ደስ ይላል እንዴ? እንዴት ደስ እንዳለኝ አትጠይቀኝ። እውነት በጣም ጎበዝ ነኝ፣ በራሴ ኮርቻለሁ። እኔም የጠራውሽ ጎበዝና መለኛ ስለሆንሽ ነው። አሁን ተሳክቷል። ጭቅጭቅ ጀምረዋል። ከዚህ በኋላ ደግሞ አጠገቡ አትደርስም። ስትታይ ግን የሱሰኛ ፊት የላትም፣ ደግሞ ቆንጆ ናት። ቁንጅና ያለ ጸባይ ምን ዋጋ አለው? በዛ ላይ ሱሰኛ ናት። የትኛውንም ሙቀት የትኛውንም ውበት ቢኖርሽ ምግባር ከሌለሽ ዜሮ ነው። ላንተ ብዬ ነው እንግዲህ ዋሸሁት። በፈለከኝ ጊዜ ደግሞ እመጣለሁ፣ ደውልልኝ። አመሰግናለሁ። ስመጣ ደውላለሁ። እሺ። ተምሽት ጋር ተፋታችሁ እንዴ? ተፋቱ ሲባል በወሬ ሰምቼ ነበር። አረ በጭራሽ። እህታችን ትንሽ አሟት እህታችን ጋር ሄዳ ነው። እህትም ፈጣሪ ማራት። ጀማሪዎች ናቸው በትንሽ ወሬ የሚጣሉት። ጀማሪ ፍቅረኛሞች ናቸው በሰው ወሬ የሚፋቱት። እኔም ለዛ ብዬ አይደል እንደ አንቺን ለወሬ ጋበዝኩሽ። አሁን እየመሸብሽ ስለሆነ ሂጂ። የደረስኩበትን ሰፈር መጥቼ ሻይ ቡና እያለን እናወራለን። እሺ? እሺ፣ አመሰግናለሁ። ቆይኛም በማለየት ምንድነው የተጠቀምሽው? ብቃቴን ያየሁት የማጣላት ችሎታዬን። ጥቅሙ ግን ለኔ አይደለም። የተደረገው ነገር ሁሉ ላንተ ጥቅም ነው። ዛሬ ላይገባ ይችላል፣ እየቆየ ሲሄድ ግን ይገባሃል። ላንተ ነው። አንተን ከሱሰኛ ሴት ነፃ ለማድረግ ነው። የኔ ፍቅረኛ ሱሰኛ አይደለችም። ደግሞ ዋሽቶ ነው ያሳመንሽ። ቆይ አንቺ ምንም በማታውቂው ነገር እንዴት ሰውና ሰውን ታጋጫለሽ? ምን አይነት ባለጌ ሰው ነሽ? አንተ ህፃን እጅህን ከሷ ላይ ሰብስብ። ከዚህ ግድግዳ ጋር ነው ማጋጭ። ዋሽተኛል ማለት ነው? እንዳልኩሽ ልጅቷ ሱሰኛ አይደለችም፣ ግን መለያየት ስላለባቸው ነው የዋሸሁሽ። ለዚህም ደግሞ በጣም ይቅርታ። በቃ ሸወርከኝ ማለት ነው? በቃ ዋሽቶኝ ነው። በጣም ይቅርታ። ይቅርታ የሚባል ነገር የለም። ያበላሸሽውን እያንዳንዱ ነገር ታስተካክያለሽ። አንተ ግን በጣም ምገርም ሰው ነሽ። አንተ ግን እንዴት እንደዚህ ታደርጋለህ? ከወንድም ብልግና ወስደናዋ ጸጋኔ ከዳሃት። እሷ በወደደች ባፈቀረች። ለነገሩ እኛ ሰው ማፍቀር በዘራችን ነው። እናንተም ሰው መካር በዘራችሁ ነው የወረሳችሁት። ተወራርሳችሁታል። እኔ ካድኳት ነገር የለም። እኔ ወዳታለሁ። ደግሞ እኔ እንዴት እንደዚህ ያደርጋታለሁ? አፈቅራታለሁ እኮ። እያፈቀራችሁ መካር ትሽሉበታላችሁ። ወንድ አይደለክ? ደግሞ ጸጋን ትተህ እንደ ወንድም ከሌላ ሴት ጋር ጀምራለሁ ብትል እርምጃ ይከፋ ነው የሚሆንብህ። እኔ ከሷ ውጪ ማንንም አልፈልግም። አፈቅራታለሁ። እሷን ብቻ ነው የምፈልገው። አንቺ በብዙ ነገር ከሱ ትሻያለሽ። እኔ አንቺን መናገርም ማስቀየምም አልፈልግም። አንቺ እኔ እስክረሳሽ ነው ቶሎ ያደግሽ። ማዚ መታ አንቺ መሆንሽን እስካቅ ድረስ እድገትሽ በጣም ነው የገረመ። መፍትሄው መለየት ብቻ ነው? ሌላ አማራጭ የለም? እና ተለያዩ እያልከን ነው? ካወቅኩኝ በኋላ ግን በጣም ከባድ ጊዜ ነው ያሳለፍኩት። ለአንቺም ለሱም ለራሴም ነው ያዘንኩት። እና በእናንተ የደረሰው መለያየት በእኛም ሊደርስ ነው? እኛ ለምንድን ነው ሳንፈልግ ምንለያየው? ሌላ ምን አማራጭ ይኖራል ብለሽ ነው? እኔ አንቺን ከማስቀይም ብዬ ነው እሱን የተናገርኩት። ሌላ የማይረባ አማራጭም የገባሁት ግራ ሲገባኝ ነው። መቼስ እኔና ማዚ ያለንን አትረሽም። ቤተሰብ ሲሰማስ ምን ይላል? ለቤተሰብ ደስታ ማድረግ ያለብኝን ሁሉ አደርጋለሁ። ግን እንዴት ካሌብን ጨክኜ ተወዋለሁ? እኔ ነገሮች ከማስባቸው በላይ በጣም እየተወሳሰቡ ነው። ጉዳዩ እቤት ገብቶ ቤተሰብ ሰምቶ ምን ሊፈጠር እንደሚችል አንቺ መቼስ የሚጠፋሽ አይመስለኝም። እሱ ምንም ባላጠፋው ምንም በማያውቀው እኔስ እሺ የማውቀው ነገር ያሳምነኛል ቢያንስ። ቆይ እሺ እሱ አያሳዝነ? አንቺም እሱም በጣም ታሳዝኑኛላችሁ። ግን እኔ ምን ላድርግ? እስኪ ንገሪኝ፣ ምን ላድርግ? አላስተዋልኩትም እንጂ በጣም ከባድ ነገር ነው ከፊታችን ያለው። በጣም ከባድ። እሱ ምንም አይገባው። በጣም ችኩል ሆኗል። በጣም ተናዳጅ ሆኗል። አጉል አፈቀርኩ እያለ አዲስ ባህሪ ነው ያመጣው እና ምንም የምለው ነገር ስለማይገባው አንቺ እስኪ ረጋ ብለሽ አስረጁ። ያለቃቅሱ ከልባችሁ ነው የሚመስለው። ወንድምም ለኔ ያለቅስልኝ ነበር፣ በመጨረሻ ከዳኝ እንጂ ይሁዳ። እሱ ከሃዲ ሊሆን ይችላል፣ እኔ ግን ከሃዲ አይደለሁ። እውነተኛ አፍቃሪ ነው። ጸጋን አፈቅራታለሁ፣ ላጣት አልፈልግም። እሺ ግን ለምን ሲለኝ መልስ የለኝም። ማዚ ደግሞ ለማንም እንዳልናገር በእናቴ ያስምላኛለች። በእናቴ ቃል ገብቼ ደግሞ ለሱም ቢሆን አልነግረውም። ብቻ ከባድ ነገር ነው እየመጣ ያለው። ጸጌ ከተጋፈጥ ነው የማያልፍ ነገር የለም። ግን አያትሽ የት ነው ያሉት? ብነግርህ ደስ ይለኝ ነበረ ግን አይቻልም። ከፈለክ በፎቶ አሳይካለሁ።
አታሳዩ ስላለች ነው ማላሳይክ። ደግሞ እያደገ ነው። እኔ የማገኘው ቀን ግን ይናፍቀኛል። እኔም ሰላም መጥቶ ከካሌብ ጋር ብሬ የምሆንበት ቀን ይናፍቀኛል። አመሰግናለሁ በጣም። ብቻ ግራ ግብት ብሎኛል። ሰፈራችሁ ስመጣ ደግሞ ወንድሞች አባረሩ። እሷን ፈልገን እንደመጣ ካወቁ ስብርብር ነው የሚያደርጉ። ከፈለካት መጀመሪያ ለምን ከርካት? እሱ ነው ያጣለን፣ እኔ አልከርኳትም። እሱ ደግሞ ማን ነው? ወንዴ ነዋ። እንድንጣላ ያደረገው እሱ ነው። አንተ ወንድዬ ነው እሱ የምትለው? አንተ ባለጌ! አሁን ይቅርታ ጠይቀኝ። እሺ ይቅርታ። ከዚህ በኋላ ደግሞ አንቱ ብዬ እጠራዋለሁ። ጋሼ ጋሽዬ ነው የሚባልሽ? እንደ እናትም እንደ አባትም ሆኖ አሳድጎ እሱ ትለዋለህ ይባላል? እስኪ ንገረኝ፣ ይባላል? ኧረ አይባልም። እና ጋሽዬ ነው ያጣለን። ዘመድ ናችሁ ነው የሚሉት። ወይኔ ታድዬ፣ እኔ ሊያገባኝ ይሆን እንዴ? እኔ ራሴን ሽማግሌ ልኬ የማገባው። ይህን ያህል ምን ቢያስነካሽ ነው እየጠፈጠፈሽ ፍቅር የምትሰጪው? የዛሬ ሳይሆን የትናንት ፍቅራችንን ነው የማስበው። እኔም ለጸጋ እንዳንቺ ነኝ፣ ዘላለማዊ አፍቃሪዋ ነኝ። ያርግልክ። ፍቅር ግን በቃላት ብቻ አይደለም በተግባርም ጭምር ነው። አሁን አላገኘናትም እንዴ እሷን? እኔ አላየኋትም። መታለች እንዴ? እኔ እኮ ትምህርት ቤት እየፈለግኳት ነበር። ወንድዬ ላናገር እኮ ብላኝ በጠዋት ነው የወጣችው እኔን ቀድማኝ። እና እሷ ከሱ ጋር ነች? እኔም እኮ ወደ ወንድዬ እየመጣሁ እኮ እዚህ ጋር አሳዝናኝ ነው የተቀመጥኩት። ወንዴ እንደው አለ የኔ ነው። እሺ ሌላስ? ኧረ እንደዛ ነው። እኔ እንደመጣው ሲያቅ ነው ይሄ ጉቶ ራስ ይዟት ሄደው። የምለቀው መስሎት ነዋ ቡና ልጋብዝሽ ብሎ ይዟት የወጣው። እኔ እዚህ ማፈላለትን ናፍቆት ነው ጥላቻ እንደዚህ የሚያደርግሽ? ናፍቆት ነው እንጂ እኔ ያለሱ ያሳለፍኳቸው ጊዜያቶች እንዴት እንደሚደብረኝ የማውቀው እኔ ነኝ። እኔም ያለ ጸጊ ከባድ ጊዜ እያሳለፍኩ ነው። ትመጣለች ብዬ በሩን ሳይ ይመሻል። እሷ ግን እዚህ መጣ ሳላያት ሄደች። አይዞ በቃ ተረጋጋ። ግን ለምን ከርካት? ያጣላን ጋሼ ነው፣ የጎረቤት ሴት አምጥቶ። ጋሼ ደግሞ ማን ነው? ወንዴ ሴት ይዞ መጥቶ ልጅቷን መክሮ እንድትጣላን አደረገ። በቃ ይሄ ነው። ጭራሽ ሴት ይዞ መጣ እዚህ ድረስ? አዎ፣ የጎረቤት ልጅ አምጥቶ እንድንጣላ አደረገ። ሴት ይዞ ሲመጣ ግን ያቺ ሰነፍ ሚስቱ ምን አለች? እሷ አልነበረችም። ለነገሩ ወንድዬን የመጠበቅ አቅምም ብቃትም የላትም። እሷም አልነበረችም። ብትኖርም ያው ናት። ሰነፍ ሚስት ድሩም ታስጠቃለች። እና ጉዱ ነሻል በለኛ። ወንድዬ እኮ ሴት ካገኘ አይምርም። እስካሁን ላንተ ነበር ማለቅ ሰው። ካሁን ባላ ግን ለራሴ ላልቅስ። ይሄ አይምሬ ባለጌ እኔንም ከጸጋ አጣላኝ። አንተ ወንድዬን ነው የምትሰርበው? እንዳላጋጭ። እሺ ጸጋን አግኝቻት ልጅቷ የውሸት እንደነበረ ልትነግራት ቃል ገብታልኛለች። አንቺ ጸጋን ብታመጫትና እውነቱን ብታውቅ እባክሽ። እኔ ልጅቷን ካለችበት ጆሮዋን ይዤ አመጣታለሁ። የሴት ልጅ ጆሮ አያዝምሽ። በክብር መታ እንድትናገር ካደረክ እኔም እረዳሃለሁ። አንቺ ጸጋ መታ እውነቱን እንድታውቅ ካደረግሽ እኔም በፈለግሽው አግዝሻለሁ። አንተ እሱን ከሚስቱ ጋር በማለያየት ታግዘኛለህ። እኔም ከጸጋ ጋር ታርቃለህ። ትስማማለህ? አዎ በደንብ እስማማለሁ። እኔ ጸጋን ብቻ ማግኘት ነው የምፈልገው። ትመጣለች፣ አታስብ። ደግሞ እኮ እሷም ትወድሃለች። ደግሞ አታለቃቅስ። እንደ ወንዴ ቆፍጣን ስትል ነው ሴት ልጅም የምትወደው። እና እንደሱ በጥፊ ላጋጫት እንዴ? አጋጫት። እንዴት ደስ እንደሚል እኮ። የወንዴ እኮ አስደሳች ነው። እሺ ቆይ ጸጋ ለኔ እንዴት ዘመዴ ትሆናለች? እሱ አስሬ ዘመድናት ነው የሚለው። እስኪ ራሱን ጠይቀው። ትንሽ ቆይቶ እኔንም ዘመዴ ነሽ ማለቱ አይቀርም። ለማንኛውም እንደመጣ ደውልልኝ። ወንድዬ እኮ በጥፊ መተኝ ነው ታምሜ የጠፋሁት። አንቺ ደግሞ ሽማሽ ጋር ነበርሽ አሉ። ደግ አደረገሽ። እኔ እንዳንቺ ባለጌ አይደለሁም። ስርዓት ይኑርሽ እሺ። በልግናሽን ለህዝብ ላሳይልሽ እንዴ? የምትፈልጊው እሱን ነው? አሁን ለምን ከዚህ አትሄጂም? ቆይ ወንድዬን ሳላገኝ የትም አልሄድም። ደግሞ ይቅርታ ጠይቂ። ስርዓት ይኑርሽ። እሺ ይቅርታ ስተናገርኩሽ። ቡና ላፍላልሽ እንዴ? ማፍላት ትችያለሽ እንዴ? አንቺ ማፍላት ብቻ ኑሮ ወንድዬ ቡና ፈልጎ ባልወጣ እኔም ባላጣሁት። አፍሽን ዘግተሽ ፈጣን ብለሽ ጨስ አድርገሽ ቡና አፍይልኝ። ማለቴ ማፍላት ከቻልሽ። ግን የምችይ አይመስለኝም። አረ እችላለሁ፣ በደንብ እችላለሁ። ግን ምንም የምችው ነገር ያለ አይመስለኝም። ደካማ ሰነፍ ሴት ነሽ።
እምዋረደው ለቤቴ ለትዳሬ ስል ነው። ግን ትዕግስት ያለቀ ቀን ቆፍሬ ጉድጓድ ነው መከትሽ። እንደዛ ከሆነ ከመቀበሬ በፊት ቪዲዮ እልክለታለሁ። አንቺ እኮ አውሬ ነሽ፣ አታረጊም አይባልም። የታገሰ ዝም ያለ ሁሉ የፈራ እንዳይመስልሽ። የምታገስሽ ለቤቴ ለትዳሬ ስል ነው። ጎንበስ ብለሽ የኔ ቀዳማዊ እመቤት ይቅርታ አድርጊልኝ በይኝ። አልሆነ ውርደትሽን ነው መለቅልሽ። የሚሻልሽ እንደዛ ነው፣ ለኔ መታዘዝ ብቻ። አንቺም እሱም ለኔ አሽከር የምትሆኑበት ጊዜ ነው። ከዛሬ ጀምሮ ሁለታችሁም የኔ አገልጋይ ትሆናላችሁ። አሁን ተነስተሽ ቡናውን አፊልኝ። ተነሽ አፊልኝ። ምን ነገር አስነክተሽ ነው? አስተብተበሽበት ነው እንጂ አንቺ ሊያገባሽ አይችልም በጭራሽ። አንቺ መሀይም ባለጌ ከፍቅረኛ ይዞር በይ፣ ካልሆነ ትጎጃለሽ። ሳይሽ አዝኜ ነበር፣ ስድብሽ ግን ሀዘኔን አጠፋው። አንቺ ማን ስለሆንሽ ነው እኔን የምትሰድቢኝ? እንዳልሞጫጨረሽ አፍሽን ዝጊ። ባይዘጋስ ምን ልትሆኚ ነው? እሱን አፍሽን ስከፍቺ ያሳይሻለሁ። ለመሆኑ ከየት ነው ያመጣሽ? ይሆንሽ ኮልኮሌ ራስሽ ነሽ የማታፍሪ ኮልኮሌ ባለጌ። ባለጌውማ ራስሽ ነሽ፣ ወንድ ያጣሽ የሰው ፍቅረኛ ላይ መተሽ ምትለጠፊ መሽገር። በቃ አይፈልግሽም፣ ከዚህ ሂጂ። ባይፈልገኝ ራሱ አልሄድም። አንቺ ምን እንደምታመጪ አይሻለሁ። ሴት አሰዳቢ። ለማንኛውም እኔ ስላለሁ ሂጂ። ሳልኖር ከፈለግሽ ይደበርብሻል። መደበሪያው አይደለሽ? እውነቱን ንገሪያት። አይገባትም እንጂ ነግሬያታለሁ። እሷ የነገረችሽ ሁሉ እውነት ነው። እውነቱን እየነገረችሽ ነው ያልከው? እሷ የነገረችሽ ነገር ሁሉ እውነት ነው። አንቺ ዝም ብለሽ ነው ምንም ባላደረኩት ነገር ስትሆነጅልኝ ነበር። አንተ ግን እንዴት እንደዛ ታደርጋለህ? ከወንድሜ ባስ አታላይ ካደ አይደለ? ጭራሽ ጸጋን እዚህ ድረስ ባመጣት ታስለቅሳታለህ። እኔ ላንተ ብዬ ባስመጣዋት እንቧ ጎርፉ ነው ይወሰድህ። ልጅቷን እንዴት እንደሞላት አላውቅም። እውነቱን እናገራለሁ ብላ ከመጣች በኋላ የተናገረችው በሙሉ ውሸት ነው። እኔም በጥፊ አሳብጦ ከቤት እንዳልወጣ አድርጎ እሷ በሌለችበት ምን እንዳደረገ ንገራት ለሷ። አንቺ ገና ከቤት ከመውጣትሽ እቤቱ ሴት ይዞ መጥቶ እየተደሰተ ነበር። እኔ ደግሞ ተው ስለው በወይራ ዱላ እግሬን ሊሰብረው ሲል ቤቱን ጥዬለት ወጣው። በገዛ አልጋሽ ላይ ሲደሰት አደረ። አምሽቼ ስመጣ ደግሞ ከቤት አባረረ። ስለማላምን ዝም በል እሺ፣ ዝም በል፣ አፍን ዝጋ። ብታሚኝ ትጠቀሚያለሽ። እውነቴን ነው፣ ላንቺ ብዬ ነው የተናገርኩት። አስበልኝ ሞታል፣ አስመሳይ ውሸታም። ለነገሩ አንቺ አመንሽኝ አላመንሽኝ እኔ ምን አገባኝ? ማዝዬ ካመነችኝ ደግሞ ይበቃል። እሷን ተዋት እባክህ። እንኳን አንድ ሴት ሁለት ሴት ቢያመጣ ምንም አይመስላትም። አንድ ብቻ መስሎሽ ነው እንዴ? ሁለት ናቸው። በቃ ሲያመላልሳቸው ነው የከረሙ። እሷ በውጭ የምታደርገውን ነው በቤቱ ያደረገው። ይሄ ባለጌ ዘላል ተጫወተብኛ። እኔ ማአዛ አይደለሁም ካልሰራውለት። የእሷን ብልግና በእኔ ላይ የምጣዱ እያለ የእንቅቡ ተንጣጣ የሚባለው አባባል ለእንዳንቺ አይነቱ አፍረተ ቢስ ባለጌ ነው። አንቺ እኔ ነው እንደዛ የተናገርሽው? ያጅልዛ ያጅ ባልሰራልሽ እኔ ማአዛ አይደለሁም እሰራልሻለሁ። ማዝዬ ጸጋ ተመልሳ እንድትመጣ አርጊ እባክሽ። ጸጋ ተመልሳ እንድትመጣ አርጊ እንጂ እኔ ያልሽኝን ሁሉ አደርጋለሁ። በምፈልጊው ነገር ደግሞ አግዝሻለሁ። ባንቺ ድክመት የተነሳ ነው ሴቶችን ቤት ድረስ ይዞ የመጣው። ነገ ደግሞ ሴቶቹ ወንድዬን ይወስዱብኛል እና ከወንዴ ራቅ ትያለሽ። ራቅ ትያለሽ ማለት ወንዴን ትተይዋለሽ ማለት ነው። ከዛ እኔን ከባከበዋለሁ። ባሌንማ ለእንዳንቺ አይነት በቀለኛ ክፉ ሴት ልተወው አልችልም፣ ደግሞ አልተውም። እንዴት ካንቺ ከሰነፍ ሚስቱ እንደማላቀቀው ታይኛለሽ። አይሻለዋ። ሁሉም ለራሱ ልክ ነው። ሰው ቢጎዳም ለራሴ ብዬ ነው። አንቺ በአንድ ወቅት ለራስሽ ብለሽ ጸጋ ሌባ ናት አልሽ። ወንዴ ደግሞ ዛሬ ለራሱ ብሎ ባለጌ ነው አለ። እኔ ግን ባለጌ አይደለሁም፣ ጨዋና እውነተኛ አፍቃሪ ነኝ። ምንም ደግሞ ባደርግ ለፍቅር ብዬ ነው። ደግሞ ለጸጊ ፍቅር በሞትም አልቆጭም። አነጋገርህ እንዴት ነው የሚያሳዝነው። ወንዴ የኔ ከሆነ ጸጋ ያንተ ትሆናለች። ቁማር መሆኑ ነው። የማያዋጣ ቁማር ውስጥ አትግባ። እቺና ምን አትዋሽ እሺ። እቺ እንደሆነች የለየላት ባለጌ ውሸታም ነች። አንቺ እኔና አንቺ አልሽኝ። አንቺ ማረቢ
ወንድ ዘመዴ ናት ብለህ ስጠይቀው ምን አለክ? በዱላ በጥፊ በርግጫ። ቆይ እውነት ግን ጸጋ ዘመዴ ነች? እኔን ሊያገባኝ ፈልጎ ነው። ከልቡ ያሰበውን እኮ ነው የተናገረው። ከዚህ ጋር ቶሎ አለያይቼ አገባዋለሁ፣ ከዛ በደስታ ነው ማኖረው። አንቺ ግን እሱ ላግባሽ ቢልሽ ታገቢዋለሽ እንዴ? ለዛውም ራሴ ደግሼ ነው ማገባው። ምን ጥያቄ አለው? ግን ያመጣቸው ሴቶች እንዴት ናቸው? ቆንጆ ናቸው? አዎ በጣም ቆንጆ ናቸው። ቆንጆ ከሆኑ ችግር የለም፣ ግን እንደሚስቱ ብቻ እንዳይሆኑ። እሷስ ምን ይወጣላታል? ቆንጆ ናት። ጅፊት ለእኔ ብቻ ነሽ ማገዝ ያለብህ። እኔ ጋር ጸጋለች፣ እሷ ጋር ምን አለክ? ግን ዛሬ አይመጣም እንዴ? አሁን ሰዓቱ እየደረሰ ነው፣ ይመጣል። አንቺን ካየሽ ግን ይሮጣል። ለምንድን ነው ካየኝ የሚሮጣው? እኔ እንጃ፣ በቃ ሲያይሽ ሩጥ ሩጥ ስለሚለው ነው። እኔ መጥቶ እቅፍ ድግፍ ንፍቅ ብለሽኛል እንዲህ ላይ ነው የምፈልገው። ከፈለገ ሚስቱን ሳይመሮጥ ይችላል። እኔም ጸጊ ናፍቃኛለች። እባክሽ ደውለሽ እንድትመጣ አድርጊ። እኔ በጣም ነው የናፈቀች። ደሞ እኔ ለሷ ብዬ ነው ይሄን ሁሉ ውሸት ማውሽ። አይ ጆክ ትለምደዋለሽ። ደሞ ያውሸክ አይደለም፣ ሚስቱ ባለጌ አይደለች። ደሞ ከጓደኛው ጋር ስታድርግ የነበረው ነው አይተሃል። ጭራሽ ከጓደኛው ጋር ባልና ሚስት ካንድ ወንዝ ይቀዳል ማለት ይሄ። እነሱ ደግሞ ካንድ ባህር ነው የተቀዱት እነዚህ ባለጌዎች። ወንዴ ባለጌ አይደለም፣ ጨዋኖች። ደሞ እሷ ናት ያበላሸችው። እኔ ደግሞ አስተካክለዋለሁ፣ እሷ ብቻ ትተውልኝ። መጀመሪያ ራስሽን አስተካኪ ባለጌ። ምንድን ነው ያልከው አንተ? ይቅርታ ተሳስቼ ነው፣ ያፎ ለምታ ነው። ሁለተኛ አይደገመኝም። ደግመ እንደዚህ አይነት ስህተት እንዳሰራ ነግሬሃለሁ። እሺ አይለመደኝም። አሁን ደውለሽ ጸጋን አገናኘኝ። መጀመሪያ አማርኛ ጥፍቻለሁ ብለህ ጎንበስ ብለህ ይቅርታ ጠይቀኝ። ከዛ ደውዬ አገናኝሃለሁ። እሺ አጥፍቻለሁ፣ ይቅርታ አድርግልኝ። ፍቅር ለካ እንደዚህ ታዛዥ ነው የሚያደርገው። ደግሞ ሲመጣ ደውልኝ። እሺ ደህና ነሽ? ለምን እውነቱን ሳታረጋግጪ ጥለሽኝ? እኔ አልተውኩኩም፣ አንተ ነህ ተውከኝ። ደግሞ የሰው ነገር የሰው ነው። እኔ አንቺ ብቻ ነኝ፣ የማንም አይደለሁ። እኔ እናንተ በመዋዝ ተዛምደናል፣ አላስተዋልነውም እንጂ። እና ምን እያሰብሽ ነው? ቆይ አንቺ። አላውቅም፣ ግን ሩቅም ቢሆን የሚፈቅዱልን አይመስለኝም። በእኛ ህይወት ማንም አይወስንም። እኔ ደግሞ አንቺን አፈቅርሻለሁ። ከአንቺ ጋር ብቻ ነው መኖር የምፈልገው። እኔ ደግሞ ከማላገባው ሰው ጋር ፍቅር መጀመር አልፈልግም። አንተም ደግሞ ፍቅረኛ አለች። እናስተውል፣ በማይሆን ነገር ጊዜ አናባክን። እወድሃለሁ፣ ግን አብረን መሆን አንችልም። ተንከባከባት፣ ውደዳት፣ ግን እንደኔ እንዳታታልላት። ሴት ልጅን ማታለል በራሱ ግፍ ነው። ለነገሩ ብልግናን ከወንድም ነው የተማርከው። አንተ እናትና አባት ስለሌለ ነገሩ ላይ ገባህ ይችላል። ምን ለማለት ፈልገሽ ነው? የምፈልገውም የማፈቅረውም አንቺን ብቻ ነው። ደግሞ ያቺን ልጅ ወንድሜ ነው ይላካት፣ እኔና አንቺን ለማለያየት። አመሰግናለሁ በለው ስታገኘው። አንተ ላይ የሰራው እውነት ስለሆነ ነው። እኛ ላይ ይሰራል ብለህ ደግሞ አታስብ። ቆይ እኛ ምን አድርገን ነው? እኔ እንድትለያዩ የፈለግኩት ለራሳችሁ ብዬ ነው። እኛ መቼም አንለያይም፣ ማንምም ሊያለያየን አይችልም። ደግሞ ሄዶ ሄዶ መለያየታችሁ ስለማይቀር በጊዜ ተለያይታችሁ ወደ እውነተኛው መንገድ እንድገቡ ብዬ ነው። እኛ መቼም አንለያይም። ለጊዜው ልታጣላን ትችላለህ እንጂ። አስተውል፣ ጉዳዩ የፍቅር ሳይሆን የቤተሰብ ጉዳይ ነው። ደግሞ ቤተሰብ በፍቅር መሀል ካለ መጨረሻው የከፋ ነው የሚሆነው። እኔም ከከፋ ነገር ነው የታደግኳቸው ያለው። በእኛ መሀል ማንም ቢገባ እኛ አንለያይም። አንተ ማሰቢያ ስለተዘጋ እኔ የማደርገው ነገር ሁሉ ውሸት ነው ይመስል። የእኛ ፍቅር ከቤተሰብ በላይ ነው። ፍቅር ደግሞ ሁልጊዜ አሸናፊ ነው። ግን እውነቱ እኔ የምለው ነው። እናንተ መለያየት አለባችሁ፣ ለዛውም በፍጥነት ሳይውል ሳያድር። ትሰማኛለህ? እኔ ከሷ ተለይቼ ከምኖር ሞቴን እመርጣለሁ። እኔ ከማዚ ጋር ከምለያይ በሞት ይሻለኛል ብዬ ነበር። ግን ከማለት የዘለለ ምንም ያመጣሁት ነገር የለም። አንተም እንዳትጎዳ ብዬ ነው በጊዜ እንድትለያይ ማደርግ። ለኛ ከራሳችን ውጪ ማንንም አያቀልንም፣ ማንምም አይወስንልን። እርግጥ ነው ጸጋ በጣም መልካም ልጅ ናት፣ ግን ያንተ መሆን በጭራሽ አትችልም። በእኛ ጉዳይ እንዳትገባ፣ እኔም ደግሞ በእናንተ ጉዳይ አልገባም።
በአንተና በጸጋ መሀል ያለው ፍቅር ሳይሆን ዝምድና ነው። ጸጋ ፍቅረኛ እንጂ ዘመድ አይደለችም። ዘመድ ከዘመዱ ይዋደዳል እንጂ አይፋቀርም፣ አይጋባም። ዘመድህ እንጂ ፍቅረኛ አይደለችም። ጸጋ ማለትን ከዛሬ ጀምሮ አቁም። ጸጋ ፍቅረኛ ነች እንጂ ዘመድ አይደለችም። ዘመድ ነች። ፍቅረኛ ነች። ዘመድ ነች። ፍቅረኛ ነች። አደኩ አትበልሽ ህፃን። እሷ እውነቱን ስታውቅ ነው ጥላ ሄደችው። አንተም ቶሎ ወደ እውነታው ተመለስ። ከዚህ በኋላ እሷ እንደሆነ አንተ አይደለችም፣ እርሳት። እሷ የኔ ብቻ ናት። የጊዜ ጉዳይ ነው። ብንለያይም ደግሞ እንታረቃለን። ሰማኛለህ? የሄደ ነገር ተመልሶ አያውቅም። እንኳን የኔ ጸጋ ያንተ ስማዚ ተመልሰ የለም። ማአዚ የተመለሰችው ለክፋት ነው። ጸጋም ከተመለሰች እንደዛው ትመጣለች። እጠብቃታለሁ። እሷ ደግሞ በእኔ አጨክነው። መሽቶ ሲነጋ ስለምትረሳ እዚህ ተጎልታ አትነፋረቅ። አሁን ተነስ፣ ግባ ወደ ቤት። ዝም ብላ አለፍልፍ፣ አልቃሻ ነፈዝ። እሱ ነፈዝ አይደለም አፍቃሪ እንጂ። ማአዚ ሂጂ ወደ ፍቅርሽ ብላን የላከች። እሷ በእሷ የደረሰው መበጥበጥ በእናንተ እንዲደርስ ነው የላከች እንጂ ለእናንተ አስብ አይደለም። አሁን ወደ መጣሽበት ቀጥ ብለሽ ሂጂ። የእናንተ ፍቅር ሳይሆን በሽታ ነው እና ይቅርብሽ። በሽታም ቢሆን ይድናል። ተመልሼ የመጣሁት ካንተ ጋር ፍቅር ለመጀመር ሳይሆን በሰው መለየት የለብንም ብዬ ስላመንኩ ነው። እና ደግሞ እኔ እናንተ ዘመድ ስለሆነ መለየታችን የግድ ነው። እኔ እና አንቺ ዘመድ ሳንሆን የአሁን ፍቅረኛ ማሞች፣ የወደፊት ደግሞ ባልና ሚስቶች ነን። እኛ ለሱ የታደልን አይደለን እና እንደተባለው ዘመድ ነን እና ሁሌ ትናፍቀኛለህ። እኔ እና አንቺ ቤት በኩል ነው ዘመድ የምንሆነው። በማዚና በወንዴ በኩል ተዛምደናል እና በቃ መጨረሻችንም ስለማያምር ተወኝ በቃ። እኔ አንቺን በጭራሽ አልተውሽ፣ በጭራሽ። አንቺን ደግሞ ከመተው ራሴን መተው ይሻለኛል። እኔም የሚሰማኝ እንደዛ ነበረ። ግን በቃ ከዚህ በኋላ እንዳትፈልገኝ፣ ደግሞ ሰፈርም እንዳትመጣ እሺ? እኔ አጣርቼ እደውልልሃለሁ። ራስክን ጠንከራ አድርግ እሺ?